የጉግል ፎርም ያዘጋጀን ሲሆን ወደ 40 ምንጭ ዩኒቨርሲቲ ወንጌላውያን ክርስቲያን ተማሪዎች ህብረት የምትቀላቀሉበት ፎርም ነው። ሰላም በጌታ የተወደዳችሁ ቅዱሳን እንዴት አላችሁ? የጌታ ጸጋና ሰላም ይብዛላችሁ። እንደሚታወቀው ቀደም ባሉት ቀናት የከፍተኛ ትምህርት ተቋማት አዲስ ገቢ ተማሪዎችን የሚቀበሉበትን ቀን ይፋ አድርገዋል። በመሆኑም ደግሞ 40 ምንጭ ዩኒቨርሲቲ ዋናው ግቢ የተመደባችሁ ክርስቲያን ተማሪዎች በሙሉ ወደ ህብረታችሁ ልትቀላቀሉና ከኛ ጋር ደግሞ እግዚአብሔርን በህብረት ልታመልኩ እንደሆነ ስናስብ ደስታችን ወደር የለው። እንዲሁም ደግሞ እናንተ እንደ ቤተሰብ አድርገን ደግሞ ለመቀበል ዝግጅታችንን ጨርሰን እንደሆነ ከወዲሁ ልናሳውቃችሁ እንወዳለን። ከዚህም ጋር ተያይዞ የጉግል ፎርም ያዘጋጀን ሲሆን ወደ 40 ምንጭ ዩኒቨርሲቲ ወንጌላውያን ክርስቲያን ተማሪዎች ህብረት የምትቀላቀሉበት ፎርም ነው። ይህንንም ፎርም ደግሞ የምታገኙበትን ሊንክ በዲስክሪፕሽን ላይ እናስቀምጥላችኋለን። ከዚህ ቪዲዮም ደግሞ መጨረሻ ላይ ማግኘት ትችላላችሁ። እንደዚሁም ደግሞ በፎርም ውስጥ በምታገኙት ስልክ ቁጥር መሪዎችን ማግኘት እንደምትችሉ በጌታ ፍቅር ማሳሰብ እንፈልጋለን። ታዲያ የ40 ምንጭ ዩኒቨርሲቲ ወንጌላውያን ክርስቲያን ተማሪዎች ምሩቃን እንዲሁም ደግሞ ይህንን ቪዲዮ የምታዩ ሁላችሁ ሼር፣ ኮፒ ሊንክ፣ ሪፖስት በማድረግ የዚህ አገልግሎት ተካፋይ እንድትሆኑ እንጋብዛችኋለን። የተባረካችሁ ናችሁ። በ2018 ዓመተ ምህረት በ40 ምንጭ ዩኒቨርሲቲ ዋናው ግቢ ለተመደባችሁ ወንጌላውያን ክርስቲያን ተማሪዎች የተዘጋጀ የመመዝገቢያ ፎርም ነው። ለበለጠ መረጃ ደግሞ በተዘረዘሩት ስልክ ቁጥሮች መደወል መረጃዎችን ማግኘት ትችላላችሁ፣ መሪዎችን ማግኘት ትችላላችሁ። ፎርሙን በቅድሚያ ሙሉ ስማችሁን በማስገባት ትጀምራላችሁ። በመቀጠል ጾታ ትመርጣላችሁ። በመቀጠል ደግሞ የመጣችሁበትን አድራሻ፣ በመቀጠል ደግሞ ወደ ዩኒቨርሲቲው ልትመጡ ያሰባችሁበትን ቀን የምትመርጡ ይሆናል። እንዲሁም ደግሞ ስልክ ቁጥራችሁን ከስር ባለው ክፍተት ትጽፋላችሁ። በመቀጠል ደግሞ የአደጋ ጊዜ ተጠሪ ስምና ስልክ ቁጥር የምትጽፉ ይሆናል። እሱም ለወላጆቻችሁን ወይም ደግሞ አሳዳጊዎቻችሁን እንዲሁም የቅርብ የምትሉትን ሰው ስምና ስልክ ቁጥር እዚህ ጋር ትጽፋላችሁ። እንዲሁም ደግሞ ከስር ባሉት ክፍተቶች የተመደባችሁበትን ዶርም፣ ህንጻውን፣ ብሎኩን ስንት ቁጥር ላይ እንዳለ እንዲሁም ደግሞ የዶርም ቁጥራችሁ የምትጽፉ ይሆናል። ይህንን ፎርም በምትሞሉበት ጊዜ ደግሞ በቤታችሁ እዛው ባላችሁበት አድራሻ ደግሞ የምትገኙ ከሆነ ዶርም ቁጥራችሁንና የተመደባችሁበትን ህንጻ ላታውቁ ስለምትችሉ ይህንን ፎርም ዘላችሁ ሰብሚት ታደርጋላችሁ ማለት ነው። ፎርሙን ሰብሚት ካደረጋችሁ በኋላ እንደምትመለከቱት አይነት ገጽ ይመጣላችኋል ማለት ነው። በዚህም ደግሞ የህብረቱን ኦፊሻል የቴሌግራም ቻናል የምትቀላቀሉበት ሊንክ ተቀምጦ ታገኙታላችሁ። ሊንኩንም በመጫን ለምትመለከቱትም አይነት ሰሊሆም የሚባል ቻናል አለ። እዛ ውስጥ ተቀላቅላችሁ የበለጠና ተጨማሪ መረጃዎችን የማግኘት የምትችሉ መሆኑን ማሳወቅ እንወዳለን። የጌታ ጸጋና ሰላም በድጋሚ እንዲበዛላችሁ ተመኘን።